በዓለማችን ላይ ከተደረጉ ፉክክሮች በክህደት የተሞላ ውድድር እንደነዚህ የሚሆን የለም። ብዙ ኩባንያዎች ይፎካከራሉ። ኮካኮላና ፔፕሲ፣ ቦይንግ እና ኤርባስ፣ ሌሎችም በርካታ የንግድ ፉክክሮች አሉ። ነገር ግን ያንዳቸውም ቢሆን የእነዚህን ወንድማማቾች ያህል ፉክክር አያክልም። አዲዳስ እና ፑማ። ስንቶቻችሁ ናችሁ የአዲዳስ እና የፑማ መስራቾች ወንድማማቾች እንደሆኑ የምታውቁት? በዛሬው ቪዲዮአችን በዓለም ላይ ምርታቸው ስለተዋወቀላቸው ብዙዎቻችንም የምንጠቀማቸው የሆኑትን የአዲዳስንና የፑማን አጀማመር እንዴት እንደነበር እና እንዴትስ እንደተለያዩ የምናይ ይሆናል። የተወለዱት በሄርዞንጊናራች በ1898 ሩዶልፍ፣ በ1900 አዶልፍ ተወለደ። የአንደኛው የዓለም ጦርነት ካበቃ በኋላ አዶልፍ በልጅነቱ ይመኘው ወደ ነበረው የአትሌቶችን ጫማ ማምረት አሰበ። አዶልፍ በለጋነቱ ጎበዝ አትሌት ነበር። ይህም ይሆናል የአትሌቶችን ጫማ እንዲያመርት ያደረገው። ይህም በወቅቱ የማይታወቅ ይብዛም ይነስም የማይታወቅ ነገር ነበር። ያሰበውንም ጫማ እስኪያዘጋጅ ድረስ ብዙ ጊዜ አልፈጀበትም። ጦርነቱ ካበቃ ከጥቂት ዓመታት በኋላ ማለትም በ1924 ወንድሙ ሩዶልፍ የፖሊስ መኮንንነት ስራውን አቁሞ ሁለቱም የዳስለር ወንድማማቾች በ1924 በእናታቸው የልብስ ማጠቢያ ክፍል ውስጥ የአትሌቲክስ ጫማዎችን በማምረት የዳስለር ወንድማማቾች ጫማ ፋብሪካን አቋቋሙ። ዘዳስለር ብራዘር ሹዝ ፋክቶሪ። ሁለቱ ወንድማማቾች የእግር ኳስ፣ የትራክ፣ የሜዳ ሹል ጫማዎችን ወደ ጊዜያዊ ማምረቻቸው ከቀየሩት የማጠቢያ ክፍል ውስጥ ማምረት ጀመሩ። የእናታቸው ማጠቢያ ክፍል ጥሩ መጠን ያለው ስራቸውን ለመስራት አመቺ ስለነበር በወቅቱ በጀርመን የኤሌክትሪክ መቆራረጥ ስለነበር የራሳቸውን የሆነ የኤሌክትሪክ ማመንጫ የማይንቀሳቀስ ብስክሌትን በመጠቀም የራሳቸውን የሆነ የኤሌክትሪክ ማመንጫ ሰሩ። ጫማዎቻቸው በፍጥነት ተወዳጅ ሆኑ። ብዙም ሳይቆይ ስራዎቻቸውን የሚያሳድጉበት ትንሽ እድል አገኙ። ለሁለቱ ወንድማማቾች ቤተሰብ ንግዱ ትልቅ ምርታን የሚያመጣው በዚህ ወቅት ነበር። የሰሩት ጫማ በገበያ ላይ ካሉት ምርጥ ከሚባሉት መካከል ጥቂቶቹ መካከል ሲሆን በወቅቱ የጀርመን ኦሎምፒክ አሰልጣኝ የወንድሙን ምርት ይጠቀም ነበር። ብዙም ሳይቆይ የዳስለር ወንድማማቾች ለጀርመን አትሌቶች የሾለ ጫማ ያቀርቡ ጀመር። ይህ ፈጠራ ለሯጮች ስኬትን ለማስመዝገብ ወሳኝ ነበር። አዶልፍ ሁል ጊዜ በስራ ወንበሩ ላይ ተቀምጦ ለጀርመን አትሌቶች ሊጠቀሙበት የሚችሉትን ምርጦቹን ለማምረት የሚሞክር ሲሆን ሩዶልፍ ደግሞ የሚያመርቱትን ጫማዎች የንግድ ጎኑን ግብይቶችን እና ሽያጮች ላይ ይሰራ ነበር። አዶልፍ በጀርመን የትራክ እና የሜዳ አትሌቶች የሚጠቀሙባቸውን አዳዲስ ጫማዎችን ሲያዳብር፣ ሩዶልፍ ደግሞ ሌሎች የንግድ ገጽታዎችን ይሰራ ነበር። ይሁን እንጂ በ30ዎቹ መጀመሪያ ላይ ጀርመን በፍጥነት እየተቀየረች በመሆኑ የአምባገነንነት ምኞት ያለው የፋሺስት መሪ እንቅስቃሴውን በቅንነት ማንቀሳቀስ ጀመረ። አዶልፍ ሂትለር እና ናዚዎች በ1933 ስልጣንን መያዛቸውን አስመልክቶ በዚያው ዓመት ሁለቱም ወንድማማቾች ፓርቲውን ተቀላቀሉ። የዚህን ጊዜ ነበር ነገሮች በተወሰነ ደረጃ መጨለም የጀመሩት። ነገር ግን አዶልፍ እና ሩዶልፍ በአዲሱ ፋሺስት ጀርመን ወርቃማ የንግድ ዕድል ነበር ያሳለፉት። ሂትለር በአትሌቲክስ የላቀ ብቃት ጀርመንንና የጀርመን ሕዝብን ለማስተዋወቅ ለመጪው የበርሊን ኦሎምፒክ ስለሚፈልግ አዶልፍ ምርቶቹ በዓለም ላይ እንዲሰራጩለት ለማድረግ ከናዚ ጋር መስራት ጀመረ። ሩዶልፍ ደግሞ የናዚዎችን ሐሳብ ከሞላ ጎደል ይቀበል ነበር። እንደ አውሮፓውያን አቆጣጠር በ1936 የበርሊን ኦሎምፒክ የሁለቱን ወንድማማቾች ጫማ ዓለም አቀፋዊ ተጋላጭነት ለማግኘት እንደ ወርቃማ ዕድል ነበር የተጠቀሙት። ሁሉም የጀርመን አትሌቶች የዳስለር ወንድማማቾችን ጫማ ለብሰው ነበር ሲሮጡ የነበሩት። ለሌሎች በርካታ አገሮችም ይህ ጫማ ይቀርብ ነበር። ይሁን እንጂ ከነዚህ ውስጥ አንዳቸውም እንደ ታዋቂው ጄሲ ኦውንስ አስፈላጊ አልነበሩም። አዶልፍ ከጨዋታው በፊት ኦውንስን አነጋግሮት ነበር። አንድ ላይ በመሆንም ለሱ የሚሆነውን የሾለ ጫማ ለኦውንስ ሰርቶ ሰጠው። እንደ አውሮፓውያን አቆጣጠር በ1936 የኦሎምፒክ ጨዋታዎችን በመቆጣጠር በ100 ሜትር ሩጫ፣ በረጅም ዝላይ፣ በ200 ሜትር እና በ400 ሜትር ቅብብል 4 የወርቅ ሜዳሊያዎችን ያገኘ ሲሆን ዓለም አቀፋዊ ኮከብ ሯጭ ነበር። ይህን ሁሉ ሲያደርግ ግን ጄሲ ኦውንስ የወንድማማቾችን ጫማ ለብሶ ነበር።
ሁለተኛው የዓለም ጦርነት ከመጀመሩ በፊት በነበሩት ዓመታት ላይ በቤተሰቡ ውስጥ የመጀመሪያዎቹ የግጭት ምልክቶች ጭንቅላታቸውን ወደ ላይ ከፍ ማድረግ ጀመሩ። አዶልፍና ሚስቱ የወንድሙ ወላጆች እህት ወደ ሩዶልፍና ሚስቱ ወደሚኖሩበት የቤተሰብ ቤት ገቡ። ይህም ሁለቱም ወንድማማቾች አንዱ የአንዱን የትዳር ጓደኛ የማይወዱ በመሆናቸው በዚህ በጠባብ ቦታ ውስጥ ክርክሮችና ለመግባባቶች እየጨመሩ መጡ። መጋጋል ተጀመረ፣ ብጥብጥ ተጀመረ። አዶልፍ ሂትለርና የጀርመን ጦር ፖላንድንና አውሮፓን በወረሩበት ጊዜ የተቀረው ዓለም በታሪክ እጅግ አስከፊ ጦርነት ሲገባ የዳስለር ወንድማማቾችም ወደ ለየለት ግጭት ገቡ። ጦርነቱን ለመደገፍ ሁሉም የጀርመን ማህበረሰብ ገጽታዎች በአትሌቲክስ ውድድሮች ላይ ከፍተኛ ትርፍ ለማግኘት ጊዜው ስላበቃ አዶልፍ ዳስለር ወደ ጫማ ፋብሪካው ከተመለሰ በኋላ ኩባንያው ወታደራዊ ቁሳቁሶችን እንዲሁም ለፋሺስት አትሌቲክስ እንቅስቃሴ የሚሆኑ መሳሪያዎችን ማምረት ጀመረ። በ1939 እና በ1943 መካከል የዳስለር ቤተሰብ ውጥረት ጨመረ። አዶልፍ ቀደም ሲል በንግዱ ውስጥ ብዙ የቤተሰብ ተሳትፎ እንዳለ ስላመነ የእህቱም ማሪ ሁለት ልጆቹን ለመቅጠር ፈቃደኛ አልነበረም። ወንድሙ በጣም ብዙ የመሪነት ሚና መጫወት እንደጀመረ ጠንካራ እምነት የነበረው ሩዶልፍ አዶልፍ ሁለቱን ልጆችን ለመቅጠር ፈቃደኛ ባለመሆኑ ወደ ጦርነት እንዲገቡ አድርጓቸዋል። ከዚያም አንዳቸውም አልተመለሱም። 3 ልጆቹን ያካተቱት አዶልፍና ቤተሰቡ በአቅራቢያው በሚገኘው የቦምብ መጠለያ ውስጥ ተደብቀው ሳለ ሩዶልፍና ሚስቱ ልጆቻቸውን ይዘው ወደ መጠለያው ገቡ። ልክ እንደገቡ አዶልፍ እነሆ እነዛ ሰዋያን ሃውንዶች እንደገና መጡ በማለት ተናገረ። በሁለቱ መካከል ያለው ግጭት ቀድሞውንም ከፍተኛ ነበር። አዶልፍ በአሁኑ ጊዜ ቦምቦችን እየጣሉ ያሉትን አውሮፕላኖች በተመለከተ አስተያየት ሲሰጥ፣ ሩዶልፍ ደግሞ አስተያየቱ የተሰጠው በእሱና በቤተሰቦቹ ላይ እንደሆነ በማሰብ ከፍተኛ የሆነ ግጭት ተካሄደ። ሁለቱም ወንድማማቾች ከዚያ ምሽት በኋላ በቦምቡ መጠለያ ውስጥ መነጋገር አቆሙ። ብዙም ሳይቆይ ሩዶልፍ ተዘጋጅቶ ወደ ምስራቃዊ ግንባር ተላከ። የጫማ ፋብሪካውም ፓንሰር ባስትስን የተባለ መሳሪያ ማምረት እንዲጀምር ታዘዘ። በዚህ ጊዜ ግን ጀርመን በጦርነቱ እንደምትሸነፍ ለሁሉም ሰው ግልጽ ነበር። ሩዶልፍም ከጦርነቱ በኋላ የራሱን ንግድ ለመጀመር ከፍተኛ ፍላጎት ስለነበረው ሚስቱን ወደ ቤት እንድትመለስና ምርቱን ለመጀመር የሚያስፈልገውን ቁሳቁስ እንዳለው ለማረጋገጥ ከፋብሪካው ቆዳ እንድትደብቅ ጠየቃት። ሆኖም ወንድሙ አዶልፍ አንድ እርምጃ ወደፊት ቀድሞት ነበር። አዶልፍ ከጦርነቱ በኋላ ይብዛም ይነስም ምርቱ ከጦርነቱ በኋላ ወዲያው እንዲቀጥል ለማድረግ ከፍተኛ መጠን ያለውን ቆዳ በመጠቀም ለድረ ጦርነት ስራዎች ዝግጅት ማድረግ ጀመረ። ይህን ሲያውቅ ሩዶልፍ ተናደደ። በአካባቢው ለነበረው የናዚ ፓርቲ ክህደት እንደተፈጸመበት አሳወቀ። ምንም እንኳን በእነዚህ ክሶች ምንም ነገር ባይፈጸምም አሁን ባለው ሁኔታ ደስተኛ ስላልሆነ እየገሰገሰ ያለውን ቀይ ጦርነት ለመጋፈጥ ብዙም ፍላጎት ስላልነበረው ሩዶልፍ ሸሸ፣ ለማምለጥ ሞከረ። ነገር ግን ተይዞ ወደ ጊስታፕ እስር ቤት ከመጣሉ በፊት ወደ ኑረምበርግ መመለስ ችሏል። ወደ ዳቻው ማሰሪያ ካምፕም ሊላክም ተቃርቧል። ይሁን እንጂ የህብረቱ ግስጋሴ በጊዜው ነበር እና በምትኩ የጦር እስረኛ ሆኖ ተወሰደ። በ1946 ወደ ሄርዞንጊናራች እስኪመለስ ድረስ ወደ ሶቪየት የስራ ካምፕ ተልኳል። አጋሮቹ በጀርመን በኩል ወደ ሙኒክ እና በርሊን ሲፈልሱ አሜሪካውያን ሄርዞንጊናራችን የደረሱት የመጀመሪያዎቹ ናቸው። ሁለቱም ወንድማማቾች ከጦርነቱ የተረፉ ቢሆንም ግንኙነታቸው አሁንም ሊጠገን አልቻለም። ወዲያው የተባበሩት መንግስታት ጀርመንን ወረረ። ቁስሎቹ የበለጠ እየጠነከሩ ሄዱ። ከጦርነቱ በኋላ አጋሮቹ በጦርነቱ ወቅት ተከሳሾች ለድርጊቶቻቸው መልስ መስጠት ያለባቸውን የናዚፊኬሽን የሚባሉትን ችሎቶች አካሂደዋል። ከጦርነቱ በፊት የሁለቱ ወንድማማቾች ግንኙነት በበቂ ሁኔታ ያልተሻከረ ይመስል ሁለቱም እርስ በርስ ሲካሰሱ ጀመር። አዶልፍ ወንድሙን የዋፈን ኤስኤስ ነው ብሎ በውሸት መሰከረ። ነገር ግን ወንድማማቾቹ በናዚ ርዕዮተ ዓለም ያላቸውን እምነት በትክክል ገልጸዋል። በሌላ በኩል ሩዶልፍ ደግሞ ከሂትለር ወጣቶች ጋር ያለውን ጥልቅ ተሳትፎ በመጥቀስ በወንድሙ ላይ መሰከረ። ነገር ግን
ለሩዶልፍ ወደ መከላከያ የሚመጣ ማንም ባይኖርም ለአዶልፍ እንዲሁ ሊባል አይችልም። በርካታ የመከላከያ ምስክሮች ተናገሩለት። አዶልፍ በናዚ ፖለቲካ ላይ ፍላጎት እንደሌለውና ከሂትለር ወጣቶች ጋርም የነበረው ተሳትፎ የአትሌቲክስ አስተማሪ ሆኖ ብቻ እንደነበር፣ ከሁሉም ሰልፎችና ርዕዮተ ዓለም አስተሳሰቦች እየራቀ መሆኑን አብራርተው መሰከሩ። አዶልፍ ከተባባሪ እስር ቤት ካምፕ እንዲወጣ ያደረገው ቁልፍ ምስክር ግን የቀድሞው የሄርዞንጊናራች ከንቲባ ሲሆን እሱም ግማሽ አይሁዳዊ ነበር። ከንቲባው አዶልፍ በጊስታፓች ሊደርስ ስላለው ወረራ ማስጠንቀቂያ እንደሰጠው ከንቲባውና ቤተሰቡ እንዲደበቁ በመፍቀዱ በእርግጠኝነት ሕይወታቸውን እንዳዳነው መስክረዋል። ይህ በሂዝ ኦሎምፒክ ወቅት የሂትለር አትሌቶችን የወርቅ ሜዳሊያ ለማስመዝገብ ከጥቁር አሜሪካዊው ጋር በቅርበት ተባብሮ ከመስራቱ ጋር ተዳምሮ ለነሱ ሙሉ በሙሉ ከመስራት ይልቅ ለራሱ ጥቅም ሲል ከናዚዎች ጋር ተባባሪ እንደነበር አጋር አቃቢ ሕጎችን አሳምኗል። እነሱም አዶልፍ ዳስለርን ከመታሰር ይልቅ ማንኛውንም አይነት ንግድ እንዳይይዝ ለተወሰኑ ዓመታት እንዳይሰራ አግደውት ነበር ከስር የፈቱት። ሩዶልፍ ደግሞ በናዚዝምና በጦርነት ክስ ተከሶ ወደ አሜሪካ እስር ቤት ተላከ። ሆኖም ጦርነቱ ካበቃ በኋላ የተከሰሱትን ሰዎች ሁሉ ለማኖር ቦታው ባለመብቃቱ በ1948 ከእስር ተፈቶ ወደ ቤቱ ወደሚኖርባት ሄርዞንጊናራች ተመለሰ። እንደተመለሰም ሁለቱም ተቀምጠው በጋራ የመሰረቱትን ፋብሪካ ተካፈሉ። በፋብሪካው ውስጥ ያሉትን ቁሳቁሶችን፣ ስምምነትን፣ ድርድርንና ውሎችን በማድረግ ተከፋፈሉ። እኩለ ሌሊት ላይ ሩዶልፍ እቃውንና ቤተሰቡን ሰብስቦ ወደ ደቡባዊው የወንዙ ዳርቻ ተዘዋወረ። የራሱ የሆነን ፋብሪካ ሊያቋቁም ከሰራተኞቹም 1/3 ያህሉን ይዞ ሄደ። ብዙዎቹ የጫማ አልሚዎች እና የምርት ባለሙያዎች ከአዶልፍ ጋር ሲቀሩ፣ አብዛኛዎቹ የግብይትና የሽያጭ ክፍሎች ደግሞ ከሩዶልፍ ጋር ወንዙን ተሻግረው ሄዱ። ፑማ በ1948 ክረምት ላይ ሲሆን የተመሰረተው፣ አዲዳስ ደግሞ ወደ ህልውናው የመጣው ከአንድ ዓመት ገደማ በኋላ አዶልፍ እንደገና ወደ ንግድ ስራ እንዲገባ ሲፈቀድለት ነው። የሄርዞንጊናራች ከተማ እያለች ለሁለት ተከፈለች። ከወንዙ በስተደቡብ ፑማ፣ ከወንዙ በስተሰሜን ደግሞ አዲዳስ። ሰዎችም ስለዚህ ክፍፍል ሲያወሩ እንዲህ ይሉ ነበር። በቀዝቃዛው የዓለም ጦርነት ወቅት ከበርሊን የበለጠ የተከፈለችው ከተማ ሄርዞንጊናራች ናት ይሉ ነበር። እንዲህ እያለ ፉክክሩ ጠና። ወንድማማቾቹም እስከሚሞቱ ድረስ አልታረቁም። እንደ ኤሮፓውያን አቆጣጠር በ1974 ሩዶልፍ ሲሞት በ1978 ደግሞ አዶልፍ ሙቷል። ዛሬ ላይ አዲዳስ እና ፑማ ዋና የዓለም ብራንዶች ናቸው። ነገር ግን በአንድ ወቅት መራራ ፉክክርን እና ግጭትን ያካሂዱ እንጂ ከጊዜ ወደ ጊዜ ግን ፉክክሩ ቀንሷል። በ1974 ሩዶልፍ ሲሞት አርሚን ዳስለር ኩባንያውን ተቆጣጠረ። ፑማ በ1986 አይፒኦ ነበረው። ከሁለት ዓመት በኋላ ሁሉም የቀሩት የቤተሰብ አባላት ድርሻቸውን በመሸጥ ከፑማ አባልነታቸው ወጡ። በተመሳሳይ ሁኔታም እንደ አውሮፓውያን አቆጣጠር በ1978 ከአባቱ እልፈት በኋላ ሆርስት አዲዳስን ሲቆጣጠር፣ በወንዙ ማዶም ተመሳሳይ ታሪክ ከሁለት ዓመት በኋላ ተሰማ። ማለትም በ1990 ሁሉም የዳስለር ቤተሰቦች የአባልነት ድርሻቸውን ሸጡ። ይኸውላችሁ እንግዲህ የአዲዳስን እና የፑማን በክህደት እና በፉክክር የተሞላውን ጅማሮ በእንዲህ አይነት መልኩ አቀረብንላችሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።